والصلاة والسلام على سيدنا محمد أشرف المرسلين وعلى آله وصحابته أجمعين. اللهم لا سهل إلا ما جعلته سهلا وأنت يا حي يا قيوم تجعل الحزن إذا سهلا. سهل لنا أمورنا يا رب العالمين. اللهم ارزقنا الإخلاص في القول والنية والعمل لله تعالى. ይሄ በዋናነት የተቀመጠው ይሄ ርዕስ ሐታ ውጭ ላይ ቀደም ጀምሮ በየዓመቱ እንዲህ አይነት መሻኪል ይከሰታል። ጅዳል ጭቅጭቅ፣ ክርክር ነገር ዘካቱል ፊጥር በቂማ ተምኖ አንድ ሰው በወረቀቱ ብር ሊሆን ይችላል፣ በዲናር በዲርሃም መስጠት ይችላል የሚለው ጉዳይ ሁሌ አጨቃጫቂ አድርገው አንዳንድ ሰዎች ያነሱታል። አንዳንዶቹ ተሸዱድ አድርገው ኺላፉ እንዳለ ማመኑ ይሄ ነው ትክክለኛው። ሐነፊያዎች ሙዕተበር የሆነ አነጋገር አላቸው ግምት ውስጥ የሚገባ። ሌሎቹ ደግሞ ኢማሙ ሻፊዒ እና ሌሎችም እንደዛው ዘካቱል ፊጥር በእህል እንጂ በተመን አይቻልም የሚል ማካሄድ አለው። ይህን አጥልቆ እንዲተናግሮ በሄድ አንድ ሰው ችግር የለውም ነበር። አንዳንዶቹ ግን ከልክ መሰረት ያለፈ ደንበር የጣሰ የሆነ ተሸዱድ የሚያደርጓሉ። ምን የሚሉ በእህል ማውጣት እንጂ በፍጹም አይቻልም፣ ይሄ ደግሞ በዑለማዎች የጋራ ስምምነት ነው ብለው ልክ የሐነፊያዎችን ምንም ቦታ እንዳለመስጠትና ኺላፉን ግምት የማይሰጥ ኺላፍ እንደሆነ አድርገው ለማሳየት ይሞክራሉ። አንዳንድ ኺላፎች ሙዕተበር ያልሆኑ ኺላፎች አሉ። ለይሰ ኩሉ ኺላፍን ጃአ ሙዕተበራ፣ ያኒ ኺላፍ ሆኖ የመጣ በጠቅላላ ግምት ይሰጠዋል ማለት አይደለም። አንዳንድ ጊዜ አንዳንዱ ኺላፍ ኢጅማዕን የማይጥስ የሆነ ያ ሙኻለፋ ያደረገው ሰው ንግግር ውድቅ ይደረግና ግን ኢጅማዑ እንዳለ ተጠብቆ የሚሄድበት ጊዜ ነው። ለምን? ያ ኺላፉ ቦታ የማይሰጠው ኺላፍ ስለሆነ ማለት ነው። ለምሳሌ አንድ ሰው ሸሃዳ አድርጎ እስካልገባ ድረስ ካፊር የሆነ ሰው ማለት ነው እየተመቻቸለት ለመስለም ምንም ነገር ሳያግደው ሸሃዳ ማድረጉ በአንደበቱ ማውጣት እየቻለ ሸሃዳ ሳያደርግ ወደ እስልምና ሊገባ አይችልም። ፈጽሞ ሙስሊም ሊባል አይችልም። በልቡ ማመኑ አላህ ዘንድ አያድነው፣ የግድ ነው። በምላሱም እንደዚሁም በልቡ ያመነውን በአንደበቱ ማውጣት ግዴታው አጋጅ ነገር እስካሁን ድረስ ማለት ነው። አልኢማሙ ነወዊ ረዲየላሁ ዐንሁ ወአርዳህ ይሄም መስአላ ሲጠቅሱ ይሄ ኢጅማዕ ያለበት ነው አሉ። ምንም ኺላፍ የሌለበት ነገር ነው ብሎ አስቀመጡ። በአንደበቱ ካላወጣ ሙስሊም አይሆንም የሚለው። ከእርሳቸው በፊት ግን አንዳንድ ዑለማዎች ከዚህ ተቃራኒ የጠቀሱ ነበሩ። ምናልባት ኪታቦቻቸው ላይ ደስ ሆኖ ምናምን ሊሆን ይችላል፣ ወላሁ ዐለም። ነገር ግን ያን ሁሉ ኺላፍ ቦታ አልሰጡትም። ሙዕተበር አይደለም ብለው ይሄ አንድ ሰው ሸሃዳ ካላደረገ በአንደበቱ ካላወጣ ፈጽሞ ሙስሊም ሊሆን አይችልም ብለው በኢጅማዕ አጽድቀው ሲያስቀምጡ ከዛ በፊት የተጠቀሱ ይሄን የሚጻረሩ ንግግሮችን ግምት አለመስጠት ይሆናል ማለት ነው። አንዳንድ ኺላፎች ግምት የማይሰጣቸው ኺላፎች ይኖራሉ። ያ ኺላፉን ያነሳው ሰው ንግግር ውድቅ ነው ተብሎ የሚታለፍበት ጊዜ ይኖራል። እዚህ ቦታ ላይ ግን ነገሩ እንደዛ አይደለም። ያኒ ዘካቱል ፊጥር በቂማ ተምኖ ማውጣት የሚባለው ነገር እንዲህ ብለው የሚታለፍ ኺላፍ አይደለም። ጠንካራ የሙጅተሂድ ሰው ንግግር ነው። ከዚያም አልፎ ደግሞ አንዳንድ ሰዎች እንደሚመስላቸው ይህ ጉዳይ የሐነፊያዎች አመለካከት ብቻ አይደለም፣ የነሱ አቋም ብቻ አይደለም። ሌሎችም ዑለማዎች አሉ ይሄን ያንጸባረቁ። አሁን ኢንሻአላህ ይሄን ሪሳላ ስንቀራ ይሄ ሁሉ ከመሆኑ ጋር ታዲያ እንዴት ኢማሙ ሻፊዒ በተመን ማውጣት አይቻልም እንዴት አሉ የሚል ነገር ሊመጣባቸው ይችላል። አላሁ አዕለም። ብዙ ነገር ይጠቅሳሉ።
ግን እዚህ ቦታ ላይ አሁን ታሪፉን የነዚህ አራቱ መዝሀብ አኢማዎች ኺላፋቸው ጠንካራ ነው፣ ቀውይ ነው። የዚህኛውን ስታየው ሱብሃንአላህ ትላለህ። እንደ ይህን ታዲያ እያለ ነው እነዛኞቹ ከዚህ ተቃራኒ የሚይዙት ትላለህ። ለምሳሌ እንደገና ወደዛኞቹ ሄደ ደግሞ የተለያየ ማስረጃ ሲያመጡ ደግሞ እንዴት ግን ይሄ ነገር እያለ እንዴት የተቃራኒ ይናገራሉ ትላለህ። ሁሉም የራሱ የሆነ ማስረጃ ይሄድበታል። እና እዚህ ጋር የተለያየ ነገር መጥቀሳችን አልኢማሙ ሻፊዒ እና ተከታዮቻቸው መልስ የላቸውም ማለት አይደለም። ለሚጠቀሱ ነገሮች ግን ምን ለማሳየት ነው? ኺላፉ ሙዕተበር ነው፣ ጠንካራ የሆነ ማስረጃንን መሰረት አድርጎ የተነሳ ነው። ተማም طيب القول الجليل في جواز إخراج زكاة الفطر من المال. الحمد لله حمدا يليق بجلاله وكماله، نحمده على نعمه الظاهرة والباطنة، ونشكره على آلائه المتتابعة، ونستعينه على طاعته ومرضاته، والصلاة والسلام الأتمان الأكملان على سيدنا محمد خاتم النبيين وإمام المتقين، وعلى آله الطيبين الطاهرين، وصحابته الغر الميامين، ومن تبعهم بإحسان إلى يوم الدين. أما بعد، مقدمة المسألة يزيج مسألة عند مقبيا وبيان محل النزاع. አጨቃጫቂው ነጥብ ደግሞ አከራካሪው ነጥብ የትኛው ነው የሚለውን ነገር ማብራሪያ መጀመሪያ እናስቀምጥለት፣ የልዩነቱ ቦታ እንዲታወቅ። ዩታሩ ፊ ኩል ዓምን ጀደሉን ዋሲዕ፣ ሰፊ የሆነ ክርክር በየዓመቱ ይነሳል ሐውለ ሑክሚ ኢኽራጅ ዘካቲል ፊጥር፣ ዘካቱል ፊጥር በማውጣት ጉዳይ ላይ ወሀል የጁዙ ደፍዑሃ ነቅደን አም ላቡደ ሚን ኢኽራጅሃ ጠዓመን ሚን ጋሊቢ ቁቲል በለድ፣ በወርቅ ወይም በዲናር ወይም በዲርሃም ወይም በወረቀት ብር ማውጣት ይቻላል ወይንስ ደግሞ እህሉን አብዛኛው የሀገሩ ሰው የሚጠቀመውን ለምግብነት የሚጠቀመውን እህል የግድ መስጠት አለበት በሚለው ላይ ኺላፍ ይነሳል። ያኒ ሁሌም ጀደል ክርክር ይነሳል በየዓመቱ። وهذه المسألة ይህች ጉዳይ ደግሞ ይሄ ጉዳይ የተጠቀሰው ليست وليدة العصر الحاضر፣ አሁን ባለንበት ዘመን የተጠነሰሰ የተወለደ ጉዳይ አይደለም። መስአላው ይሄ አዲስ አይደለም። بل هي من المسائل الفقهية القديمة፣ ይሄ ጉዳይ ቀዲም የሆነ ፊቅሃዊ ጉዳይ መጠይቅ ነው፣ ያለፈ ቀደም ጀምሮ የነበረ ማለት ነው። التي تداولها العلماء بحثا وتمحيصا، ዑለማዎች በደንብ ሰርች አድርገው ባሕት አድርገው አጥንተው እንደዚሁም ደግሞ አጥርተው አስቀምጠውት የሄዱት ጉዳይ ነው አሉ። ወተናወሉሃ ፊ ሙሰነፋቲሂም ኢስቲድላለን ወተርጂሓ፣ መጽሐፎቻቸውም ላይ እንደዛው ማስረጃን በመጥቀስ አመዛኙ አስተያየት የትኛው ነው የሚለውን ነገር ደግሞ በደንብ አስቀምጠውት ሄደው እናገኛለን። ወቀድ ወቀዐ አልኺላፉ ፊሃ ሙንዙ አልቁሩኒ አልኡላ፣ ኺላፉ የተከሰተው በአራቱ አኢማዎች ብቻ ሳይሆን በዛ ዘመን ብቻ ሳይሆን ከዛ በፊት በራሱ የመጀመሪያው ክፍለ ዘመን ላይ ራሱ ተከስቷል። ሱሐባዎች ትውልድ ላይ ማለት ነው። فذهب فريق من العلماء، ከፊል ዑለማዎች ሄደዋል إلى وجوب إخراجها طعاما، እህል ብቻ ነው ማውጣት የሚቻለው ቅይማ ይቻላል ብለው ሄደዋል። وذهب فريق آخر، ሌላኛው ጀማዓ ደግሞ إلى جواز إخراجها بالقيمة النقدية، በወርቅ በዲናር ወይም በዲርሃም ማውጣት ይቻላል ብለው ደግሞ ከፊሎቹ በተመን ማውጣት እንደሚቻል አስቀምጠው ሄደው እናገኛለን። والحق ትክክለኛው ታዲያ አባባላሉ أن القول بجواز إخراج زكاة الفطر نقدا، በዲናር ወይም በዲርሃም ዘካቱል ፊጥርን ማውጣት ተምኑ ማውጣት የሚባለው ነገር ቀውሉን ሙዕተበር፣ ቦታ የሚሰጠው ግምት የሚሰጠው ንግግር ነው። ዝም ብሎ ውድቅ የሚደረግ አይደለም። ፊል ፊቅሂል ኢስላሚ፣ በኢስላማዊ ፊቅህ ላይ ቦታ የሚሰጠው ንግግር ነው። ቃለ ቢሂ ዐደዱን ሚነ ሶሓበቲ ወታቢዒን ወኪባሪል አኢማ፣ ሶሓባዎች ታቢዕዮችም ዋና ትልልቅ የሚባሉ አኢማዎችም የሚፈቀድ የሚቻል ነገር መሆኑን አስቀምጠው ሄደው እናገኛለን። ወሁወ፣ ይህ አባባል ደግሞ ተምኖ መስጠት ይቻላል የሚባለው
መብኒዩን ዐላ አዲለትን ሸርዕየትን ሙዕተበራ ቦታ ግምት በሚሰጣቸው ሸሪዓዊ ማስረጃዎች ላይ የተገነባ እንጂ መሰረት የለሽ አይደለም ማለት ነው። ከዚህም አልፎ ወመቃሲደ ዛሂረትን ፊ ተይሲሪ ዐለ ናስ ከዚህም አልፎ ደግሞ ይሄ ተምኖ መስጠት የሚባለው ግልጽ የሆነ ዓላማ ግብ ያለው ለሰዎች ማግራራት ያለበት ነው። አንድን ሰው አሁን ባለንበት ተጨባጭ እህል ስጥ ከምትለው የሚቀለው ብር ቢሰጥ ነው አይደለም እንዴ? ተይሲር አለበት ማግራራት ነገር ማለት ነው። ወተሕቂቅ መስለሐት አልፈቂር ለድሃውም እንደዛው እህልን ከምትሰጠው የሚቀለው ብሩን ሰጠው የፈለገ ነገር ቢገዛበት ነው። ስለዚህ የሁለቱንም የሰጩንም የተቀባዩንም መስለሐ ያማከለ ነው እንዲያውም ማለት ነው። وفي هذه المقالة ታዲያ በዚህ ጽሑፍ አሉ نعرض جملة من الأدلة የተወሰኑ ማስረጃዎችን እናቀርባለን አሉ التي استند إليها القائلون بجواز دفع القيمة ተመን መስጠት ይቻላል ያሉ ዑለማዎች የተደገፉባቸውን ማስረጃዎች ለመጥቀስ እንሞክራለን። በያነን ሊልሐቂቃ ሐቂቃውን ግልጽ ለማድረግ እውነታውን ማለት ነው። ወደፍዐን ሊማ ቀድ የቀዑ ሚነ ተሸዱድ ይህን ለመከላከልም ጭምር ነው። አንዳንድ ያለ ልክ እንደው እናጠባብቃለን ለሚሉ ሰዎች ያን ደግሞ ለመከላከል ነው ማለት ነው። አው ኢንካሪ ፊ መስአለቲን ወቀዐ ፊሃ ልእጅቲሃድ በይነ አኢመት ልእስላም እነዛ ታላላቅ ከዋክብት በሆኑ በኢስላም አኢማዎች ምሁራን መካከል በእጅቲሃድ ልዩነት ያለበትን ጉዳይ መቃወም አንድ ሰው ይህን ተቃወመ ማለት ቀጥታ የሚያነጣጥረው እነዛ ሙጅተሂዶች ላይ ነው። አልኢማም አቡ ሐኒፋ እነሱ የእሳቸውም ተማሪዎች አቡ ዩሱፍ የመሳሰሉት ወደፊት የተለያዩ ዑለማዎችን እንጠቅሳለን። እነዛ ላይ ያነጣጠረ ነው። በቃ ይህን ንግግር ሙሉ በሙሉ ሸምጥጦ መካድ ማለት የነዛ ንግግር ሙዕተበር አይደለም፣ ግምት የሚሰጠው አይደለም ብሎ እንደመናገር ነው የሚሆነው። ስለዚህ መከላከል ለዓሊም ሸሪዓው ያዘዘው ነገር ለዓሊም ስትከላከል ለዲኑ እየተከላከል ነው። ዒልሙ የመጣው በዓሊሞች ነው አይደል? አወለን የመጀመሪያው ኢንቲሻሩ هذا القول بين الفقهاء በፉቃሃዎች መካከል የተሰራጨ አባባል መሆኑ መጀመሪያ በቂማ ተምኖ ማውጣት የሚቻል መሆኑ በፉቃሃዎች ሙንተሽር የሆነ የታወቀ የተሰራጨ መሆኑ وعدم اقتصاره على الحنفية በሐነፊያዎች የተገደበ አለመሆኑ እነሱ ብቻ ያሉት ንግግር አይደለም። ግልጽ አድርጋችሁ حنفي إخراج القيمة في زكاة الفطر مقصورا على مذهب الحنفية زكاة الفطر ተምኖ ማውጣት የሚባለው ቂማውን ተምኖ ማውጣት የሚባለው ነገር ይህ አባባላሉ ليس مقصورا على مذهب الحنفية በሐነፊያዎች መዝሀብ የተገደበ አይደለም። ማን እንዳሉት አሁን በዝርዝር እናያለን። كما يظن بعض الناس አንዳንድ ሰዎች እንደሚያስቡት ሐነፊያዎች ብቻ ያሉት አይደለም። بل قال به جمع من الصحابة والتابعين وكبار الفقهاء ከሶሐባዎች ከታቢዒዎችም ከታላላቅ ፉቃሃዎችም ይህን አባባል የደገፉ ያሉ والطعن في هذا القول ይህን ንግግር መተቸት أو التشدد في إنكاره ወይም ይህን በመቃወም ላይ ማጠባበቅ ልክ ኺላፍ እንደሌለ አድርጎ ይህን ውድቅ ለማድረግ መንቀሳቀስ إنما يتضمن በውስጡ ይሄ አቅፎ የሚይዘው ምንድን ነው? طعنا في طائفة من أئمة الإسلام እነዛ የተወሰኑ የኢስላም መሪዎች ላይ ያነጣጠረ ተኩስ ነው የሚሆነው ማለት ነው። እነሱ ላይ ያነጣጠረ ትችት ነው የሚሆነው። وعلمائه من السلف الصالح ከሰለፍ ደጋግ መልካም ሰለፎቻችን እነሱ ላይ ያነጣጠረ ምት ነው የሚሆነው። ስለዚህ የግድ ያስፈልጋል። ጉዳዩን ዝም ተብሎ ከተተወ ውሸት ሲደጋገም እውነት ይመስላል አይደለም እንዴ? ሲከራር ሲደጋገም እውነት መስሎ ይመጣል። ዛሬ ዝም ብለህ ደግሞ ብለህ ብታዋቸው እንዲህ አይነቱን ሰዎች ለምሳሌ ምንም ኺላፍ የለም በቃ በእህል ብቻ የሚወጣ ምናምን እያሉ ሲደሰኩ ዝም ካልካቸው ነገ ከነገ በኋላ ይሄ በጣም ኢንቲሻር ያደርግና ይሄኛው እንግዲህ የዑለማዎች ትችት ይመጣል። ይሄን ነገር ይዞ የሚሄድ ሰው የሚተች ኪታብ ላይም ሲጠቀስ
እንዴት ይላል እየተባሉ ይወረድባቸው ማለት ነው። አላህ ይጠብቀን። ስለዚህ ዝም ብሎ ጭንቅላት የሌለው ሰው ወይም ደግሞ መረዳት ያልቻለ ሰው በነስቱ ዝም ብሎ የሚዘላብድበት ጉዳይ አይደለም። እነዛ ያሉበት ቤዝ አድርገው መሰረት የተነሱበት ነገር ምንድነው የሚለውን ነገር ማወቅ አስፈላጊ ነው። ለዲፋዕ እንዲመች ዝም ብሎ በቃ ሸኾቹ ብለዋል ሳይሆን ኢማሚ ብለዋል ብቻ ሳይሆን ማስረጃቸው ምንድነው ማለት ሚስታቅ ለመከላከልም ይመቻል። الدفاع ويا الشيخ عبد الله يسمته لا طائمة لا يهد من دروه الدفاع. فقد قال بجواز إخراج القيمة جماعة من الصحابة والتابعين. الصحابة كتابعية بركت قالوا جماعة بلو تالي يفك أنه بلو يعني إخراج القيمة. منهم كالناس مكاكل الحسن البصري يا طلب تابعي بزوء صحابة بالطوالين من أولياء الله نبنون الله نقرأت شوطان طافق نبرا إلى اللبطان. وعمر بن عبد العزيز طلق خليفة مجتهد نبرا صاتشو وهو مذهب سفيان الثوري مذهب هنا وأبي حنيفة وأبي يوسف صاحبه واختاره الفقيه أبو جعفر من الحنفية. ما أبو جعفر الطحوية يعقد الطحوية غالبية حنفية مجمّل الشافعين الدرو كذا انتقال الرمال. وهو المعمول به عندهم في الزكاة عموما تقلب هنا ملكو زكاة لي ميسربت ይሄ መዝሐብ አካሄድ ነው። ተምኖ መስጠት ይቻላል በሚለው حتى የገንዘብ ዘካው ዘካቱ ፍጥር ብቻ ሳይሆን የገንዘብ ዘካው ላይ በራሱ ተምኖ መስጠት የሚባለው ነገር እንደሚቻል ማስቀምጠው ይሄዱት ሐነፊያዎች። ዘካቱል ፊጥር ላይ ብቻ ሳይሆን በል ምን ይላሉ وفي الكفارات والنذور والخراج وغيرها ከፋራም ማካካሻ ላይ ተምኖ መስጠት ይቻላል ይላሉ። ኑዙር የተሳለ ሰው ደግሞ የሆነ ነገር ብሎ ከሆነ ተምኖ መስጠት ይቻላል ያሉ ወልኸራጅ ግብር ሲያስከፍሉ እንደዛው ተምኖ መስጠት ይቻላል። ይሄ ነው ቃዒዳቸው የነሱ ተምኖ መስጠት ይቻላል በሚለው አይደለም በዘካ በሌሎችም ጉዳዮች ላይ ራሱ አስተሳሰብ ለሰደበትን የልብሱ ዋጋ መስጠት አስተሳሰብ ለሰደበት ነው ልብሱ መስጠት ማለት ብሩ መስጠት ዝርዝሩ ነዛው خرج كما قال بهذا القول إسحاق بن راهويه شيخ الإمام البخاري. يا الإمام البخاري شيخ إسحاق بن راهويه شيخ الإمام البخاري يرصاتشو من دزاو من أبابا لانصباركو ناقل أبو ثور وإن كان ولدتم مجتهدوش ناتشو قن تقييد أسكبت أولتان وإن كان قد قيد الجواز بحال الضرورة قيمة تبنو مستطيع تشال اليمن لو قن እህል መስጠት የማይቻልበት ሁኔታ ከሆነ ነው እንጂ እየተቻለ አይሆንም ብለዋል። ግን ዞሮ ሁለቶቹ ማለት ነው። ግን ዞሮ የጋራ የሚያደርገው ምንድነው? ታምኖ መስጠት እንደሚቻል አስቀምጠዋል። በضرورة ቢቀልዱትም ማለት ነው። ووافقهم عليه أيضا جماعة من علماء المالكية. የማሊኪያ ዑለማዎች ብዙ በርከት ያሉ ጀማዓዎች ተስማምተዋል ይሄን ሐሳቡ ስለውላቸው منهم ابن حبيب وأصبغ وابن أبي حازم وابن دينار وابن وهب بزين سنة يا حنفية علماء الشافعية علماء سلونا ستكس من لا مسلم جلال النزي مالكية لي يمتقونها وقد أورد الإمام ابن أبي شيبة في كتابه المصنف. ابن أبي شيبة كتاب الله المصنف يتسمى كتاب الزيا كتابات لي من تكسوان بابا يوم بابا اسكمطوال بعنوان رأس من بلو سيموت باب إعطاء الدراهم في زكاة الفطر. قيمة مستثمرة درهم يمفك أدو قدين سلامة زكاة الفطر بدرهم سلامستت يميل رأس اسكمطونا وذكر فيه أن الخليفة الراشد عمر بن عبد العزيز إذا كتابات شوية متكسوا عمر بن عبد العزيز تلك خليفة كتب إلى عامله في البصرة لم يجنوا
የቀጠሩት እዚያ ጋር መሪ አድርገው ያስቀመጡት ሰው በስራ ላይ ለዛ ሰው ደብዳቤ ጻፉለት። ምን ብለው يأمره بأخذ نصف درهم عن كل شخص في زكاة الفطر ለእያንዳንዱ ሰው ግማሽ ዲርሃም ተቀበላቸው። ኢማሙ ማለት ነው በዘካቱል ፊጥር ለእያንዳንዱ ሰው ግማሽ ዲርሃም ተቀበል። ያ ማለት እህል የሚሰጠውን ተምነው በስንት ተመኑት? በግማሽ ዲርሃም። وهو دليل ظاهر على جواز إخراج القيمة قيمة ማውጣት እንደሚፈቀድ ግልጽ የሆነ ማስረጃ ነው ማለት ነው። كما نقل أن الحسن البصري አሁንም ኢብኑ አቢ ሸይባ አልሙሰነፍ ኪታባቸው ጋር የማንን ነቅል አደረጉ? አሁንም የአልሐሰን አልበስሪ የሳቸውን ንግግር قال لا بأس أن تعطى الدراهم في صدقة الفطر بصدقة الفطر ጊዜ ዲርሃም መስጠት ችግር የለውም ማለት الحسن البصري وروى كذلك አሁንም ኢብኑ አቢ ሸይባ አልሙሰነፍ በሰኝ ኪታባቸው ከማን ዘግበዋል? አሁንም አን አባ ኢስሐቅ አሰቢዒ ታላቅ ታቢዒ ናቸው። ቃል አድረክቱሁም አግኝቻቸዋለሁ። እነማንን? በዘመኑ የነበሩትን ሰሓባዎችን ያገኙ ናቸው። ወደፊት ይመጣልናል ማን ናቸው አቡ ኢስሐቅ የሚባሉት። አድረክቱሁም አግኝቻቸዋለሁ አሉ። ወሁም ዩዕጡነ ፊ ሰደቀቲል ፊጥሪ በዘካቱል ፊጥር ጊዜ እየሰጡ አግኝቻቸዋለሁ። አደራሂመ ቢቂመቲ ጣዓም በእህሉ ምትክ ተምነው ዲርሃም ሲሰጡ አግኝቻቸዋለሁ። ይሄ ሁሉ እያለ ታዲያ ይሄን ሁሉ ውድቅ ይደረጋል? ዝም ብሎ ጭፍን አመለካከት ነው እንደ ውድቅ ማድረግ ነው። ወዘከረ ፊህ አሁንም በዚያ ኪታባቸው ላይ ጠቀሱ ኢብኑ አቢ ሸይባ አልሙሰነፍ በሰኝ ኪታባቸው قال المحدث أحمد الغماري በቅርብ ያለፉ ናቸው። ሼኻችን ጋር አንድ ዘመን ነበሩ ነው ሼኽ المحدث أحمد الغماري نعم حافظ ናቸው ይላቸዋል። ሱብሃንአላህ እዚህ ደረጃ ይደርሳል። ተሸድዳቸው በጣም ከባድ ነው። እሱ ነው ግን ሼኻችን ምን አይወስዱ هذا تشدد جاوز فيه الحد. قال المحدث أحمد الغماري الحافظ الغماري من قالوا وأبو إسحاق أبو إسحاق السبيعي مالت ماناتشو كتباله وأبو إسحاق هذا هو عمرو بن عبد الله السبيعي سماتشو عمرو بن عبد الله يبالالو من أوساط التابعين مكاكلنيا تابعيوች ውስጥ የሚመደቡ ናቸው። ታቢዒዮቹ አንዳንዶቹ من صغار التابعين ይባላሉ፣ አንዳንዶቹ من كبار التابعين ይባላሉ፣ አንዳንዶቹ من أوساط التابعين ይባላሉ። አደራችሁን من صغار ሲባል እየተተቹ ወይም ክብራቸው ዝቅ እየተደረገ እንዳይመስላችሁ። صغار التابعين ማለት አብዛኛው ዘገባቸው ዒልማቸውን የወሰዱት ከታቢዒዎች ነው ለማለት ነው። የተወሰኑ ሱሐባዎችን አግኝተው ዒልም ወስደዋል ከነሱ ትንሹን ብዙውን እውቀታቸው ከታቢዒ ስለወሰዱ የተወሰነ ደግሞ ትንሽ የሆነውን እውቀት ከሱሐባ ስለወሰዱ ሚን ሲጋር ታቢዒን ተባሉ እንጂ ማንነቱን ካየ ትልቅ ሚን ኪባር አውሊያ ሊሆን ይችላል፣ ሚን ኪባር ዑለማ ሊሆን ይችላል። ተማም ግን ሱሐባዎችን ከማግኘት አንፃር ከነሱ ዒልም ከመውሰድ አንፃር አብዛኛው ዒልሙ ከታቢዒ የተወሰደ ሆኖ ከሱሐባ ትንሽ ወስዶ ከሆነ ሚን ሲጋር ታቢዒን ይባላል። واضح ሚን ኪባር ታቢዒን የተባለው በተቃራኒ ምን የሆነ ነው ማለት ነው? አብዛኛው ዘገባው ከሱሐቢይ ሆኖ የተወሰነ ደግሞ ከታቢዒ የተወሰደ ማለት ነው። ሚን ኪባር ታቢዒን አብዛኛው ዒልሙ ከሱሐባዎች ሲሆን ሚን ኪባር ታቢዒን ይባላል። ደረጃን ካየህ ምናልባት ሚን ሲጋር ታቢዒን የተባለው ሚን ኪባር ታቢዒን የተባለው ሊበልጥ ይችላል። واضح የደረጃ አይደለም ይሄ حتى በዒልም ብዙ ሱሐባዎችን ያገኘ የሆነ ታቢዒ ከነሱ ብዙ ዒልም የወሰደ ብዙ ዒልሙ ከሱሐባዎች የተወሰደ ሆኖ
بعلم صفات جن من صغار التابعين يتبعون يقول የዕልም አይደለም የደረጃም አይደለም። አሁን ሷሐባዎችን ከማግኘት አንፃር ያለው ዒልምን ከነሱ ከመውሰድ አንፃር ያለው የደረጃ ልዩነት ነው። እዚህ ጋር ሱጋሩ ታቢዒን አውሳጡ ታቢዒንና ኪባሩ ታቢዒን የሚለው መከፋፈል ይመጣል። አቡ ኢስሐቅ አሰቢዒ መካከለኛ ከሚባሉት ናቸው። ወቀድ አድረከ ዓሊያን ረዲየላሁ ዐንሁ ሰይዱና ዓሊይን አግኝተዋል። ወጀማዓተን ሚነ ሶሓባ ሌሎችም የተወሰኑ ሰሓባዎችን አግኝተዋል። فهو يحكي عما كان معمولا به في عصره بأن سيدنا علي الزمن سيسربت ينبهوا أنه مالت نبي يتناقوا أدركتهم سيلو أجين شاتشوالو سيلو سيدنا علي إن ليلة صحابة وينبروا بالزمن سيسروا ينبروا يتناقوا يقولوا إياه لتعالى كيف يعني خلافهم المعتبر على اللي نترتب سنة الأصل في الزكاة أنها تؤخذ من الأموال. طيب ثانيا ولتنيو الأصل في الزكاة المال والطعام جاء للتيسير. عندهم زكاة أصل بجنزب مستقيم يعني بورق بدينار وين بدرهم أصل كفتفلق أصل بدينار ودرهم مستقيم በእህል የተባሉ ለማግራራት ተፈልገው ነው። ምክንያቱም በዚያን ጊዜ የነበሩት ብዙዎቹ አንሷሮችን ከተመለከትን አዝርዒት መሰል ነገር ላይ ንግድ ላይ ምናምን የሚጠመዱ ሙሃጅሮች ናቸው የነበረው ይላሉ እንጂ የመዲና ሰዎች እርሻ ላይ መሰል አትክልት ስፍራ ላይ ነው ስራቸው አብዛኛው። እና በዚያን ጊዜ ዘካ ሲደነገግ ለነሱም ይገራላቸው ከዲናር ከዲርሃም በላይ እህሉ ነው ለማግራራት ተብሎ የተቀመጠ እንጂ ይሄ ነገር ካልሆነ ተብሎ የተቀመጠ እንዳልሆነ ኢንሻአላህ ወደፊት ወለም ግልጽ ይሆናል። الأصل في الزكاة أنها تؤخذ من الأموال. زكاة لا أصل مسألة كجنزب لم يوصل كما قال الله تعالى خذ من أموالهم صدقة كجنزبوتشاتشو صدقة وسد زكاة مالت. والمال في اللغة يشمل الذهب والفضة مال سبال ورقنا بالرمي تكلم ويطلق كذلك على ما يملكه الإنسان من الأعيان التي تقتنى عند زمان بسو نبرت بلو يميزاتشو نجاروتشن دقمو بزالي تسيمو يشمل مال يبالو كما كان يطلق على الإبل جمال يمسالي من لبالي جلال مال تبلو يسلم جلال لأنها كانت أعظم أموال العرب لا عرب تتلق من بالو بزلاتشو نبرتاتشو جمالاتشو نبر ودناتشو حتى النبي عليه الصلاة والسلام لسيدنا علي بن مالاتشو لأن يهدي الله بك رجلا واحدا خير لك من حمر النعم يعني بتاع ود بيبال ገንዘባቸው ያ ስለሆነ ከዛ ጋር አመሳሰሉለት من حمر النعم ከግመሎች ደግሞ ቀይ ግመል ስትሆን በጣም ውድ ነው በጣም ለዛ አንድ ሰው እኮ አላህ ባንተ ሰበብ ቢመራል ይሻላል ቀያይ ግመሎች ከሚኖሩ ብለው ነብዩ አለይሂ ሰላቱ ወሰለም አመሳሰሉት በጣም ውድ ስለሆነ ያ ግመሎቻቸው ማለት ነው። طيب وعندما حدد النبي صلى الله عليه وسلم بعض الأصناف في الزكاة تابع زكاة የሚወጣባቸውን አይነቶች ነብዩ አለይሂ ሰላቱ ወሰለም ሲወስኑ ለምንድነው ያ ነገር የተወሰነው ከተባለ لم يكن ذلك على سبيل الحصر والتقييد እዚያ ነገር ላይ መገደብ አለበት ማለት አልተፈለገበትም ነበር وإنما كان من باب التيسير على الناس لا سوت የሚገራላቸው ነገር ከማስቀመጥ አንፃር ነው ومراعاة أحوالهم ያሉበትን ሁኔታ ግምት ውስጥ ከማስገባት የመነጨ እንጂ فأرباب المواشي እንስሳት ለምሳሌ አርብቶ አደሮች የሚባሉት ያኒ እንስሳት ያላቸው ሰዎች غالبا አብዛኛውን ጊዜ የሚኖራቸው ምንድነው ما تكون أموالهم في الإبل والغنم ግመሎች ፍየል በጎች የሚኖራቸው አይደለም እንዴ ለዚያ እነሱ የግመል ዘካውን አውጡ ሲባሉ እህል ስጧል ተባሉ ያላቸውን አውጡ የተባሉ እኔ ጋር ናቸው
እነዚህ ሲደነገግባቸው አርብቶ አደሮቹ እንስሳዎች ያሏቸው ንብረቶቻቸው ያላቸው ግመሎች፣ ፍየል፣ በጎች ከሆኑ እህል አምጡ ወይም ዲርሃም አምጡ አልተባሉ። የሚገራላቸው የቀለላቸው የቱኛው ስለሆነ እንስሳ ስለሆነ የግመል 5 ሲሆን ፍየል ስጥ ለምሳሌ ይባላል። 25 ሲሆን ለምሳሌ አንድ ግመል ስጥ ይባላል። ያለውን ነው እንጂ ሌላ አምጣ ይባላል። ፊል አስል የሚገራለት ያ ስለሆነ አህሉ ዚራዓ እነዚያ ዝርዒት ላይ ደግሞ አርሶ አደሮች ደግሞ የሚገራላቸው ምንድነው ከተባለ ፊል ሑቡብ ወስቲማር አትክልቶች፣ ፍራፍሬዎቹ፣ ጥራጥሬዎቹ እነዚህ ነው የሚገራላቸው ያለው ስጥ ይባላል እንጂ ግመል አምጡ አይባሉ። እነዚህ ደግሞ የሌላቸው ወአህሉ ቲጃረቲ ፊ ንቁድ ወልዑሩድ እነዚያ ነጋዴዎቹ ደግሞ አብዛኛውን ጊዜ የሚኖራቸው ወርቁ ያኔ ዲናሩ፣ ዲርሃሙ፣ ሸቀጣ ሸቀጥ ከዚያ ነው። ግመል አምጡ የናምጡ አልተባሉም። እነሱ ያላቸው ነው ስጡ የተባሉ። ወሊዛሊከ ካነ ኢኽራጁ ዘካቲ ሚን ጅንሲ ማ የምሊኩሁ ልኢንሳን ለዛም ሲባል ዘካ ማውጣት ግዴታ አለበት የሚባለው የመለከውን ያለው ንብረት አይነት ነገር ነው እንጂ ሌላ ነገር አይደለም ማለት አይሰራ ዐለይሂ ወአቅረበ ኢላ ረፍዒል ሐረጅ ዐንሁ ያኒ ያን ነገር የሚመልከውን አይነት ተመሳሳይ ስጥ መባሉ ለሱ የሚገራው ችግርን ከርሱ ለማላቀቅ ሸሪዓችን ችግር ይዞ አልመጣም። ወማ ጀዐለ ዐለይኩም ፊዲን ሚን ሐረጅ መቸገር ባላደረገም እንዳይቸገር የሚያደርገው የሚገራለትን የያዘውን ንብረት ተመሳሳይ ስጥ ስትለው ነው ማለት ነው። ኢዘን አስሉ ተይሲር ላይ ነው የተገነባው ማለት ነው። እህሉ ራሱ ስጥ የተባለው በራሱ ለማግራራት የተፈለገበት እንደሆነ ያስረዳናል። ومن ثم فإن المقصود الأسمى في الزكاة زكاة ላይ ትልቁ ዓላማና ግቡ ምንድነው? هو إيصال النفع إلى الفقير ለድሃው ጥቅምን የሚሰጥ ነገር ማድረስ ነው ለሱ وتحقيق الكفاية له ለርሱ የሚበቃውን ያክል ማስረከብ ነው። لا مجرد التقيد بنوع المخرج የሚወጣው ነገር መገደብ አይደለም የሚፈለግበት ይሄ ካልሆነ የሚባል አይደለም። إذا تحقق المقصود بغيره يعني ዓላማው ግቡ ለፈቂሩ ለድሃው ጥቅም መስጠት የሚሰጥ ነገር ማድረስ ነው። ያ ነገር በእህሉ ከደረሰ መልካም፣ ካልደረሰሳ በሚደርስበት ማድረስ ነው የሚፈለግበት እንጂ ያ ነገር ካልሆነ የሚባል ነገር የለውም። ثالثا ثبوت أخذ القيمة في الزكاة عن النبي صلى الله عليه وسلم والصحابة قيمة ويمتمن مسطت من بالو نجر زكاة لي كنبي عليه الصلاة والسلام يهون كصحابة يترقق نجر مهم እንግዲህ መቃብር አለ ማለት ከሰሃባዎች حتى ከነብዩ አለይሂ ሰላቱ ወሰለም ተረጋግጧል። قد ثبت أخذ القيمة في الزكاة عن الصحابة رضي الله عنهم قيمة تمنوا موسد የሚባለው ነገር በዘካ ላይ ከሰሃባዎች የተረጋገጠ ነገር ነው። بل አረንጃውም ከዚህም አልፏሉ وعن بعض الوقائع في عهد النبي صلى الله عليه وسلم አንዳንድ ክስተቶቹ ሰሃባዎች የፈጸሙት ረሱሉ አለይሂ ሰላቱ ወሰለም በነበሩበት ዘመን ነበር። ያ ማለት ኢቅራር አለ ማለት ነው። تمام አጽድቀውታል ማለት ነው። በዘመናቸው ተፈጽሟል ማለት ነው። فمن ذلك ከዚያ መካከል ما ورد عن معاذ بن جبل رضي الله عنه كمعاذ بن جبل يمتعه حينما بعثه النبي صلى الله عليه وسلم إلى اليمن ወደ የመን በላኳቸው ጊዜ فقال لأهلها معاذ بن جبل ምን አሉ ለነዋሪዎች ኢቱኒ ብለህ ነበር ያሰፊ ኢቱኒ ነበር አስሉ እንደዛ ነበር ስትነሳ ኢቱኒ ብለህ ነበር ካያያዝከው لأهلها ኢቱኒ ተላላ ሀምዛውን ተብሏል። ኢቱኒ ቢዐርድ ثياب آخذها منكم
ያኒ እነሱ የሚሸጡት አልባሳት ነበሩና እናንተ ልብሶችን ስጡኝ ዘካ ብላችሁ አሏቸው። መካነ ዙረት ወሸዒር ማሽላና ገብስ ከምትሰጡኝ አንዱ የምትሸጡትን ልብስ ስጡኝ ዝም ብላችሁ። ለምን ፈኢነሁ አህወኑ ዐለይኩም ለእናንተ የሚገራው እሱ ነው። ወኸይሩን ሊልሙሃጅሪነ ቢልመዲና ይሄ ደግሞ ዘካውን የምሰበስበው ወስጄ ለሙሃጅሮች ልሰጥ ስለሆነ መዲና ላይ ለነሱ ደግሞ ከእህሉ ይልቅ ልብሱ ነው የሚሻላቸውና እሱን ስጡኝ። ስለሰጩም ለተቀባዩ አይሰር የሆነው ጥቅም የሚሰጠውን ነገር መርጠው ወሰዱ ማለት ነው። እሳቸው ሙጅተሂድ ናቸው። እንግዲህ ሙዓዝ ብን ጀበል وكذلك روى ابن أبي شيبة في المصنف السنة كتاباته ابن أبي شيبة عن طاووس تابعي قال بعث رسول الله صلى الله عليه وسلم معاذا إلى اليمن ولا يملك واتشو نبرا النبي عليه الصلاة والسلام فأمره أن يأخذ الصدقة من الحنطة والشعير نبي عليه الصلاة والسلام عزوا إلى واتشو كسندنا كجبس زكاة سبسب لو نبر الساتشو فأخذ العروض والثياب بدلا عنهما بزيامتك በስንዴና በገብስ ምትክ ምን ይዘው መጡ? ሸቀጦችን ልብሶችን ይዘው መጡ ማለት ነው። ይሄ ማለት ከነቢዩ ዓለይሂ ሰላቱ ወሰላም ንግግር ፋህም ያደረጉትና የተረዱት ነገር ያን ነገር ካልሆነ ማለትን አይደለም። ዋናው ጥቅም ያለውን ይዘና ማለት ነው። ወቀድ ፈሂመ ሙዓዝ ረዲየላሁ ዐንሁ ሙዓዝ እኮ ተረዷሉ። ማናቸው ሙዓዝ ካልክ ደግሞ وهو أعلم الصحابة بالحلال والحرام كما أخبر النبي صلى الله عليه وسلم النبي عليه الصلاة والسلام يتلاقي صحابة وجل بتلاقي فن يتمرت زرف على كتواجه على بالأخباري ونفهمته عندنا الصحابة وجل بهنا نجار يودي صوت أقضاكم عليه لمسالي دائما لا يفرد لا ينام سيدنا علي نجار جزاهم أقرأكم أبي ቁርአን ላይ ደግሞ ወደ ኡበይ የለም ኢንሻአላህ ወአዕለሙኩም ቢልሐላል ወልሐራም ደግሞ ሙዓዝ ነው ብለው ያወደሷቸው ሐላልና ሐራም በማወቅ እንደ ሙዓዝ የለም ነው تمام أعلم الصحابة كما أخبر النبي صلى الله عليه وسلم تنادى ورساله እርሳቸው ምንድነው የተረዱት أن العبرة ليست في تعيين الأصناف እነዚያን ለይቶ ከመስጠት ላይ አይደለም ነገሩ የሚለው ነው የተረዱት وأن المقصود من الشريعة كشريعة يتفلقوا شريعة يفلقوا ነገር ምንድነው ከተባለ تحقيق المصلحة ጥቅምን ማረጋገጥ ነው የሚፈልገው ያ ጥቅም የሚመጣው በተመኑ ከሆነ ተመኑን በማምጣት تمام ያ ጥቅም وتيسير الأمر على الناس ለሰዎች ማገራራት ነው የሚፈልገው فقبل منهم العروض يعني ዓላማው እንግዲህ ተምኖ በሚሰጡት በሸቀጣ ሸቀጦቹ ላይ ሆኖ ሲያገኙት ጥቅሙን ተቀበሏቸው بدل من الطعام بأهل متك ولو كان ذلك مخالفا للشرع هي شريعة مصار ነገር ቢሆን ኖሮ لأنكره النبي صلى الله عليه وسلم وأمره بالرد النبي عليه الصلاة والسلام በተቃወሙ ነበር መልስ ብለውም ባዘዙት ነበር أو نهى عنه ወይ በከለከሉት ነበር يجينا تكسر وقد بوب الإمام البخاري في صحيحه بابا بعنوان باب العروض في الزكاة إهن رأس عجل كفتوا الإمام البخاري صحيح البخاري لا يمثل وساق فيه ما يدل على جواز أخذ القيمة قيمة تمن مياز دم يتشال يسر لنا قرصاتهم تقصوان يعني إذا لي كتابات اللي ذكرت ما يتلف فلك هي باب العرض في الزكاة وقال طاووس قال معاذ رضي الله عنه كلا يتكسم حديث لأهل اليمن لمن سوت من قالوا ائتوني بعرض ثياب خميص أو لبيس في الصدقة يعني لبس ستون دمانتنا مكان الشعير والذرة بجبسنا بماش الله ندك أهون عليكم لأن أنت بيجروا سوني كلا وسونو وخير لأصحاب النبي صلى الله عليه وسلم بالمدينة
መዲና ላይ ይዤላቸው ለመመለስላቸው ሶሐባዎችን ደግሞ የተሻለው እሱ ነው። وقال النبي صلى الله عليه وسلم وأما خالد احتبس أدراعه أعطده في سبيل الله يعني خالد بن الوليد زكاة ጠይቀዋቸው አልሰጥም ብለው አሉ። ወደ ነቢዩ ዓለይሂ ሰላቱ ወሰላም መጥተው ሸክዋ ሲያቀርቡ አይ እሱን አትጠይቁታል ኻሊድ፣ ምክንያቱም እሳቸው የብረት ልብሳቸውንም መሳሪያውን ሙሉ በሙሉ ፊ ሰቢልላህ ብለው ወቅፍ ያደረጉ ናቸው አሉ። ራሳቸውን ሙሉ በሙሉ አሳልፈው የሰጡ ናቸው አሏቸው። ኢንሻአላህ ፊማ ባዕድ ተፋሁም ሰይዱና ኻሊድ ብን ወሊድ መጠው ዘካ ጠየቋቸው። በማን ዘካ ሰብሳቢዎች እሳቸው መለሷቸው አይሆንም ብለው ሰይዱና ኻሊድ ወደ ነቢዩ ዓለይሂ ሰላቱ ወሰላም መጠው ሸክዋ ሲያቀርቡ ኻሊድ እኮ አልሰጥ አለ ሲሏቸው እሱን አትጠይቁታል፣ ኻሊድን አትጠይቁት፣ ምክንያቱም እሱ ያለውን ነገር በአጠቃላይ ፊ ሰቢልላህ ብሎ ሰጥቶ ያለ ሰው ነው ማለት طيب وقال النبي صلى الله عليه وسلم يعني ظاهر ምንድነው የሚያስይዘው ይሄን ዲርዕ ወይም የቀሚስ የብረት ልብሱ ለዚያ ዓላማ ወይም ፊ ሰቢልላህ ብሎ ባያስቀምጠው ኖሮ ያንን ለዘካ ብሎ ሊቀበሉት እንደሚችሉ አይነት ነገር ነው። هذا الذي يريد أن يستدل به الإمام البخاري. وقال النبي صلى الله عليه وسلم تصدقنا من ولو من حليكن ለሴቶች ምክር ኹጥባ ሲያደርጉ ቆይተው መጀመሪያ ወንዶችን ከዛ ወደ ሴቶች ሄደው ሲመክሩ በዒድ ጊዜ ነው ይላሉ ነብዩ አለይሂ ሰላቱ ወሰላም። ሷሐቢያ ሴቶች ማሻአላህ ነሸጡ በጣም ቢላል ነበር ሰብሳቢው። ሶደቃ ማድረግን አብዙ እያሉ ሲያበረታቷቸው የጆሮአቸውን እየወለቁ የአንገታቸውን እየበጠሱ ማሻአላህ የነሱና የኛ ልዩነት እንደው በቃ እነሱ ሲሰሙ ተግባር ነው ያ ሱብሃንአላህ አዛይ فلم يستثني صدقة الفرض من غيرها فجعلت المرأة تلقي خرصها وسخابها ولم يخص الذهب والفضة من العروض ወርቅና ብር ብለው አልገደቡትም حتى ሸቀጣ ሸቀጦች ላይም ደግሞ እንዳለ አስቀምጠዋል እንሳቸው ለሌላ ባብ ገብተው كما عقد الإمام البيهقي في السنن الكبرى بابا بعنوان باب من أجاز أخذ القيم في الزكاة. الإمام البيهقي السنن الكبرى لي عنوان رأس أسكمته من يمل رأس قيمة الزكاة لي مالتنا تمنو موسد يتشالل بلو يفكروا علماء بلو رأس أسكمته يفكروا تنين تقسو مالتنا. ومن الآثار أهونم كصحابة كانت تعلم مكاكل كذلك ما روي عن عمر بن الخطاب رضي الله عنه أنه كان يأخذ العروض في الصدقة زكاة لي شكتوችን ይይዙ ነበር بدلا من الدراهم والطعام በዲርሃምና በእህል ምትክ ሸቀጦችን ይወስዱ ነበር كما ورد عن علي بن أبي طالب رضي الله عنه أنه كان يقبل العروض في الجزية ግብር ላይ እሳቸው እንደዛው في الأصل ዲናር ወይም ዲርሃም ነገር ነበር የሚቀበሏቸው በዛ ምትክ ሸቀጥ ተቀበሏቸው ማለት ነው። ተምኖ መቀበል እንደሚቻል ይሄን የሚያስረዳ ነገር ነው ማለት ነው። ዛሬ አልካ ስለዚህ እዚህ ላይ